በእኔ ህይወት ታሪክ ትንሽ ትምህርት ታገኙበታላችሁ ብዬ አምናለሁ። እኔ ስሜ ቲና፣ የተወለድኩት ሰበታ፣ ያደግኩት አዲስ አበባ። ወደ አዲስ አበባ የመጣሁት የአራት አመት ልጅ ሆኜ ነው አክስቴ ጋር። እናት አባቶቼ የዝቅተኛ ቤተሰብ ልጅ ስለሆንኩኝ ያው ዝቅተኛ ህይወት ስላላቸው ወይ ደግሞ መካከለኛ ህይወት ስለነበራቸው እህት ወንድሞች አሉኝ። በዛ እንላለን። ያው ትንሽ ኑሮን ለመቀነስ ወይ ደግሞ አክስቴን ለማገዝ ይሁን እነሱ ኑሯቸውን ለመቀነስ ይሁን አላወቅኩም። እኔ ወደ አክስቴ ጋር የመጣሁት አክስቴ አንድ ልጅ ሴት ልጅ አለቻት። በዛ አጋጣሚ እህት ስለሌላት ወይም ወንድም ስለሌላት እንደ አብሬያት እንዳድግ ይመስለኛል የመጣሁት በሰዓቱ። ሰው ግን አክስቴ ጋር በምመጣበት ሰዓት አዲስ አበባ ደስ ትላለች። ከገጠር ይሻላል። ታጠባለህ፣ ትለብሳለህ፣ ትበላለህ እና እንደማንኛውም ሰው የአምስተኛ ክፍል ተማሪ ሆንኩኝ። እድሜ እየጨመረ ይመጣል። ፓርት ቱን ዛሬ ይዤላችሁ መጥቻለሁ። ፓርት ቱን ይዤ መጥቻለሁ። እንዴት ከረማችሁ? እንዴት አላችሁ? ውድ ተመልካቾቼ የምታዳምጡኝ፣ ጆሯችሁን ሰጥታችሁ የምታዳምጡኝ አመሰግናለሁ። ልታበረታቱኝ እፈልጋለሁ። ምን ማድረግ እንዳለብኝ ምክራችሁን እፈልጋለሁ። ታሪኬን ሰምታችሁ ምክራችሁን እንድትሰጡኝ እፈልጋለሁ። ይበልጥ እንድጠነክር። ፓርት ቱ ያቆምኩት ትምህርቴን አቆምኩ የሚለው ጋር ነው። ትምህርቴን አቁሜ ምን አደረግሽ፣ እንዴት ሆነች የሚለውን ዛሬ ላይ እናያለን። ትምህርቴን አቁሜ እንደማንኛውም ሰው ስራ ፍለጋ ጀመርኩኝ። እናቴ ጋር መጥቼ ስራዬን ፈለኩኝ። አዲስ አበባ ድጋሚ ተመለስኩ ማለት ነው። የት? አብነት አካባቢ ስራ አግኝቼ ገባሁ። የቀን እየሰራሁ የማታ ለመማር ከሴትዮዋ ጋር